ክፍል ሁለቱን አሁን እቀጥላለሁ። ክፍል አንዱ ሐሳቡን ለማያያዝ በማቴዎስ 10 19 እና 20 ጌታ ኢየሱስ ክርስቶስ የተናገረውን ሐሳብ ተናግሬ ነበር ያጠቃለልኩት። አሳልፎ ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ ይላል። በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና ይላል። ክብር ለእግዚአብሔር ይሁን። አንዱ በጣም እግዚአብሔር አምላክ ለኛ ከሰጠን በክርስቶስ በማመናችንና በመዳናችን የእግዚአብሔር የልጅነትን ስልጣን በማግኘታችን እግዚአብሔር የሰጠን ትልቁና ዋነኛው ስጦታ መንፈስ ቅዱስ ነው። ክብር ለእግዚአብሔር ይሁን። መጽሐፍ ሲናገር አባባ ብለን የምንጠራበትን የልጅነትን መንፈስ ሰጠን ይላል። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ በአማኝ በእያንዳንዱ በጌታ በኢየሱስ ክርስቶስ ባመነ ሰው ልብና መንፈስ ውስጥ የእግዚአብሔር መንፈስ ይኖራል። ይሄ የእግዚአብሔር መንፈስ የጥበብ መንፈስ ይለዋል። ስለ ጌታ ኢየሱስ በዚህ በኢሳይያስ ምዕራፍ 11 ላይ ስለሱ የተነገረ ቃል አለ። በኢሳይያስ ምዕራፍ 11 ላይ ስለዚህ መንፈስ የተነገረ ነገር አለ። እንደዚህ ይላል፣ ከእሴይ ግንድ በትር ይወጣል። ኢሳይያስ ምዕራፍ 11 ቁጥር 1 ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ ይላል የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርንም በመፍራት ደስታውን ያያል። ሃሌሉያ። ዓይኑ እንደምታይ አይፈርድም፣ ጆሮ እንደምትሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ በምድርም የዋሆች በቅንነት ይበይናል። በአፉም በትር ምድርን ይመታል፣ በከንፈሩም እስትንፋስ ክፎችን ይገላል። የወገቡን መታጠቂያ ጽድቅ፣ የጎኑን መቀነት ታማኝነት ይሆናል ይላል። ክብር ለኢየሱስ ይሁን። የሚገርመው እግዚአብሔር ራሱ የሰው ልጆችን ከወደቁበት ከኃጢአት ማንነት እንኳን ያነሳቸው በዚህ ጥበብ ነው። ሃሌሉያ። እግዚአብሔር ጥበበኛ አምላክ ነው። መታረቅ የማይችለው ኃጢአት ሰርቶ የወደቀውን አዳምን የሰውን ልጆች በክርስቶስ ኢየሱስ እግዚአብሔር የዘላለምን ሕይወት ለመስጠት ልጁን ቃል የሆነውን ክርስቶስን ወደዚህ ምድር ሥጋ አልብሶ ሲልከው የሚያሳየው የእግዚአብሔርን ጥበብ ነው። እስካሁን ድረስ በዓለም ላይ ተቀባይነት ሊያገኝ ያልቻለ በምሁራን ዘንድ፣ በአዋቂዎች ዘንድ፣ በሳይንቲስቶች ዘንድ ይሄ የክርስቶስ ኢየሱስ አወላለድ እስካሁን ድረስ ዕውቅና ሊሰጠው በአይምሮ ሲያስቡት ከሳይንስ ውጪ የሆነ እግዚአብሔር ጥበበኛ ስለሆነ በምድር ላይ ባለ ሰዎች በሚያውቁት መንገድ ሳይሆን ጥበብ ማለት ሰዎች ከሚያውቁት ውጪ በእግዚአብሔር መንፈስ እግዚአብሔር የሚሰራው ጥልቅ የሆነ የመንፈስ ሥራ ነው። ሃሌሉያ። ስለዚህ እግዚአብሔርን ጥበብ ስንመለከት ድንግል ትጸንሻለሽ ወንድ ልጅም ትወልጃለሽ የሚለው ቃል ወደዛች ቅድስት ድንግል ወደ ሆነች ወደ ማርያም ማኅፀን ውስጥ ገብቶ ልጅ መያዝ ሲችል ይሄ በጣም የሚያስደንቅ የእግዚአብሔር ጥበብ ነው። ምክንያቱም በምድር ላይ የሚታወቀው አንድ ወንድና አንድ ሴት ተኝተው ነው ልጅ የሚወለደው። እግዚአብሔር ግን ድንግል የሆነችን ሴት መርጦ ቃሉን በዛ በማኅፀኗ ውስጥ አስቀምጦ ሥጋ አልብሶ ወደ ምድር ሲያመጣው ይህ የሚያሳየው የእግዚአብሔር ጥበብ ነው። ሃሌሉያ። ዛሬም የእግዚአብሔር ቃል አልፎ ይሰራል። የታመመ ሰው ቢኖር ወደ ሥጋ ውስጥ ገብቶ በሽታውን ይፈውሳል። የታሰረ ሰው ቢኖር የእግዚአብሔር ቃል አሁንም አልፎ ገብቶ ምን ያደርጋል? ይፈውሳል። በአጋንንት የታሰረ ሰው ቢኖር ዛሬ የእግዚአብሔር ቃልን እየሰማ ያ ሰው ይፈታል። ምክንያቱም የእግዚአብሔር ቃል ጥበብ ያለበት ቃል ነው። የሚሰራ ነው። መለኮታዊ ኃይል ያለው ነው። ስለዚህ አልፎ ምን ያደርጋል? ዛሬም የእግዚአብሔር ቃል ይሰራል። ክብር ለኢየሱስ ይሁን። ስለዚህ ይሄ ጥበብ እግዚአብሔር እንኳን የሰው ልጆችን ለማዳን የተጠቀመበት ጥበብ ነው። የማይስማሙ ሁለት ነገሮች ኃጢአትና ጽድቅ መስማማት አይችሉም።
ነገር ግን እግዚአብሔር አስደናቂ በሆነ ከአይምሮ በላይ በሆነው ጥበብና ዕውቀቱ የሰው ልጅ ለማዳን የተጠቀመበትን መንገድ ስንመለከት ይሄ ጥበብ የእግዚአብሔር ጥበብ ነው። ክብር ለእግዚአብሔር ይሁን። ስለዚህ ዛሬም ለእኔና ለእናንተ የተሰጠን ክርስቶስ የሚባለው እሱ ለእኛ ምንድን ነው? ጥበብ ነው። ጌታ ኢየሱስንም በዚህ ምድር ላይ ስንመለከት ሲመላለስ ይጠቀም የነበረው የእግዚአብሔርን ጥበብ ነበር። አይታችሁ እንደሆነ አንድ ጊዜ ፈሪሳውያን ሊከሱት መጡ። ለቄሳር ግብር መክፈል አይገባም ብሎናል፣ ስለዚህ ይህንን ሰው ባካችሁ አሳርፉልን። እንዴት ለቄሳር ግብር አይገባም ብሎ እንዴት ያስተምራል? እነሱ መንፈሳዊ ትምህርቱን ሊቃወሙ ስላልቻሉ ከመንግስት ጋር ለማጣላት በወቅቱ የነበሩት ደግሞ የሮም ነገስታቶች በንግስናቸው ላይ በስልጣናቸው ላይ የሚመጣን ሰው ሁሉ እየወሰዱ ይሰቅሉና ይገሉ ስለነበረ ኢየሱስ ክርስቶስን የእግዚአብሔር ጥበብ የሆነውን ስላላወቁት ሊያስገድሉት ፈለጉና ሄደው ለቄሳር ነገሩ። ቄሳርም ደግሞ ከቤተ መንግስት ይህንን ጉዳይ የሚያጣራ ሰው አብሮ ላከና ፈሪሳውያን አብረው ከዚህ ሰው ጋር ቆሙና ኢየሱስን ይፈትኑት ዘንድ እንዲህ ብለው ጠየቁት ይላል። ለመሆኑ ግብር ለቄሳር እንከፍል ተፈቅዷል ወይስ አልተፈቀደም? ይገባል ወይስ አይገባም አሉት። ኢየሱስ አያችሁ ጥበብ ስለነበር የእግዚአብሔር ጥበብ ስለነበረ ምን አላቸው? እስቲ የያዛችሁትን እስቲ የቄሳርን ሳንቲም አሳዩኝ አለ። የዛን ሰዓት ያንን ሳንቲም ሲያሳዩት ሳንቲሙ ላይ ያለው ወይንም ፍራንኩ ላይ ያለው ስዕል የማን ነው አላቸው። የዛን ጊዜ እነሱ እንደዚህ አሉ፣ ይሄ ስዕል የቄሳር ነው አሉ። እንግዲህ ያውስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ አላቸው። የዛን ሰዓት በዚህ ጥበብ ተሸንፈው በዚህ ጥበብ ደግሞ ተደንቀው ዳግመኛ ወደ ኢየሱስ ክርስቶስ ሳይመለሱ አፍረው ተመለሱ ይላል። ሃሌሉያ። ጥበብ በምድር ላይ ለእኔና ለእናንተ ክርስቶስ ጥበባችን ሆኖ ስንመላለስ የትኛውንም ነገር ማሸነፍ እንችላለን። ማንም ከኛ በላይ መሆን አንችልም። ከሁኔታ በላይ ግን ሆነን መኖር እንችላለን። ይህ ጥበብ ሃሌሉያ አይምሮአችንን ስለሚያነቃ አይምሮአችንን ደግሞ ስለሚያነቃቃ ደግሞም የተለየና መለኮታዊ የሆነ ዕውቀት ስለሚሰጠን በየትኛውም ነገር ምን ማድረግ እንዳለብን ምን ያደርገናል ማለት ነው? አቅጣጫን ያሳየናል። ክብር ለእግዚአብሔር ይሁን። እንደገና ሄደን ስንመለከት በመጽሐፈ ዜና የሰለሞንን ታሪክ እንመለከታለን። ሁላችንም እንደምናውቀው ሰለሞን የዳዊት ልጅ ነው እና ወደ ንግስና በመጣ ጊዜ እግዚአብሔርን አንድ የሚገርም ነገር ጠየቀው። እግዚአብሔርም አንድ ጊዜ ወደ ማን መጣ ይላል? ወደ ሰለሞን ድንገት መጣና ምን እንድሰጥህ ትፈልጋለህ? ጠይቀኝ አለው ይላል። ሰለሞንን ምን በለኝ አለው? የምትፈልገውን ነገር ምን በለኝ? ጠይቀኝ። የዛን ጊዜ ምን እልሃለሁ? የፈለግከውን ነገር ሰጥሃለሁ አለው። ሁለተኛ ዜና ምዕራፍ 3ን ሙሉን ክፍል አንብቡት። ከዛ በኋላ እግዚአብሔር ሰለሞንን ይህንን ጥያቄ በጠየቀው ሰዓት ሰለሞን እንዲህ አለ፣ እግዚአብሔር ሆይ አንተ ለእስራኤል ሕዝብ ንጉሥና መሪ አድርገህ ከመረጥከኝ እግዚአብሔር ሆይ የምጠይቅህ ጥበብና ማስተዋል ስጠኝ አለው ይላል። የሚገርም ጥያቄ ነው ወገኖቼ። ጥበብና ማስተዋል ያለው ሰው ሁሉ ነገር ያለው ሰው ነው። ዛሬም እኛ የሚያስፈልገን ለየትኛውም ነገር በምድር ላይ ስንኖር ስኬት ቢያስፈልግ መከናወን፣ በኢኮኖሚ ቢሆን፣ በገንዘብ ቢሆን፣ በአገልግሎት ቢሆን፣ በየትኛውም ነገር ስኬታማ ለመሆን ከፈለግን የሚያስፈልገው ነገር አንድ ነገር ነው። እሱም ክርስቶስ ጥበባችን ነው። ሃሌሉያ። ስለዚህ አያችሁ ሰለሞን ያንን እግዚአብሔርን ሲጠይቀው በእርግጥ አለው እግዚአብሔር አንተ የጠየቅከው ጥያቄ በጣም 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 ከባድ ጥያቄ ነው፣ ግን ቢሆንም እኔ በጣም የምወደውና የምፈልገው ጥያቄ ስለሆነ አለው ጥበብንና ማስተዋልንም እንደገናም ያልጠየከኝንም ደግሞ ባለጠግነትንም አብሬ ሀብትም ሰጥቻለሁ አለው። ሃሌሉያ። ስለዚህ ከዛ በኋላ የሰለሞንን ጥበብ ለመስማት ከምድር ሁሉ ነገስታቶች እየመጡ ወርቅ አልማዝ እያዙ እጅ መንሻ እየመጡ የሰለሞንን ጥበብ ለመስማት
ይተጉ ነበረ ይላል። ከተለያየ ዓለም መጥቶ የሰለሞንን ጥበብ ያልሰማ የለም። ምክንያቱም ለሰለሞን የተሰጠው ያ ጥበብ ክርስቶስ መሆኑን በዛን ጊዜ ባያውቅም የተሰጠው ጥበብ ግን ክርስቶስ ነበር። ሃሌሉያ! ክርስቶስ የእግዚአብሔር ጥበብ ነው። ስለዚህ ወገኖቼ እኔና እናንተ ተራ ሰዎች አይደለንም። በክርስቶስ የእግዚአብሔር ጥበብ በእኛ ውስጥ ስላለ ለየትኛውም ሁኔታችን መፍትሄ የሚሆን ነገር እግዚአብሔር በዚህ ውስጥ አስቀምጦልናል። ስለዚህ ዛሬ ነግራችኋለሁ፣ የእግዚአብሔርን ቃል እየተሞላችሁ ስትሄዱ፣ የእግዚአብሔርን ቃል እያነበባችሁ እያሰላሰላችሁ ስትሄዱ ይሄ ጥበብ በእናንተ ውስጥ መገለጥ ይጀምራል። የዛን ሰዓት ጥበበኛ ነኝ፣ ክርስቶስ ለእኔ ጥበብ ሃሌሉያ ሆኖኛል ብለን እናውጃለን። የዛን ሰዓት በእያንዳንዱ ነገራችን ላይ ስኬታማ እንሆናለን። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ትምህርት ምንድነው? ክርስቶስ ጥበባችን ነው። እርሱ ምናችን ነው? ጥበባችን ነው። ክብር ለጌታ ይሁን። ክፍል 2ን ደግሞ እንቀጥላለን። ክርስቶስ ደግሞ ምንድነው? ጽድቃችን ነው ይላል። ክብር ለጌታ ይሁን። በሚቀጥለው ደግሞ ተከታታይ ትምህርት ላይ ይህንን ጽድቅ የሚለውን ደግሞ እናያለን። እግዚአብሔር የተባረከ ይሁን። እግዚአብሔር መልካም ጊዜ ሰጥቶናል። እግዚአብሔርን እናመሰግናለን።